በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? አሜን። አምላካችን ስሙ የተመሰገነ ይሁን። ጥቅምት 30 2018 ዓመተ ምህረት ዕለተ እሁድ የቅዳሴ አገልግሎትን በተመለከተ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ የመጀመሪያ ዲያቆን የሚያነበው ቆላስይስ ምዕራፍ 1 ቁጥር 1 እስከ 12 የሁለተኛ ዲያቆን የሚያነበው ያዕቆብ 1 ያዕቆብ መልእክት ማለት ነው። ምዕራፍ 1 ቁጥር 1 እስከ 13 ንፍቅ ካህን የሚያነበው ደግሞ ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 13 ቁጥር 6 እስከ 16። ወንጌሉ ደግሞ የማቴዎስ ወንጌል ነው። ምዕራፍ 6 ቁጥር 25 እስከ ፍጻሜው። በዕለቱ የሚሰበከው የቅዳሴ ምስባክ የዳዊት መዝሙር 1 ቁጥር 3 ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃ ዘማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃ ዘማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃ ዘማይ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃ ዘማይ እንተ ትሁብ ፍሬሃ በበጊዜሃ ተመሳሳይ ነው። በበጊዜሃ ወቆጽላኒ ኢይትነገፍ። ወስብሐት ለእግዚአብሔር። ይቆየን። ሁላችሁም ሰብስክራይብ ላይክ እያደረጋችሁ እንዲሁም ደግሞ አስተያየት እየሰጣችሁ ቪዲዮውን እንድትከታተሉት በእግዚአብሔር ስም እጠይቃለሁ።